ኤሌክትሪካል ኢንጂነሮች ኤሌክትሮሜካኒካል ኢንጂነሮች በተለይ ዲዛይን ላይ ኢንጌጅድ ሆናችሁ ከትላልቅ ኢንፍራስትራክቸሮች ላይ ዲዛይን የምትሰሩ ይሄ ቪዲዮ ለእናንተ ነው። ፓወር ማክሲመም ፓወር ለሆነ ሲስተም አጠቃላይ የሚያስፈልገውን ዲዛይን ከሰራችሁ በኋላ ዲዛይናችሁን ሲጨርሱ መጨረሻ ላይ ምንድነው የምታደርጉት? ፓወር ካልኩሌት ታደርጋላችሁ። ኦኬ እያንዳንዱን ቱ ዘ ፖይንት የሚሄደውን ሎድ ካልኩሌት አድርጋችሁ ማክሲመም ፓወራችሁን ካወጣችሁ በኋላ እዚህ አካባቢ ላይ እኔ ያስቀመጥኩት ወይም የሚፈልገው ፓወር አለ። እዚህ ጋር ማክሲመም ፓወር የተቀመጠው 303 kVA እዚህ ወደ ሎድ ላይን የሚሄደው ፓወር አይደለም። ይሄ ምንድነው? ሎድ ላይን የሚሄደው ፓወር 50% ወይም 15% የዚህን ያንሳል ማለት ነው። ሶ እዚህ ጋር እንደምትመለከቱት ማክሲመም ፓወር is equivalent to power demand plus power in the future። ለምሳሌ ዲማንድ ፓወራችን 264 ኪሎ ቮልት አምፒር ነው። እያንዳንዱ ላይ የሚሄዱ ሲስተሞች አሉ። ለነኛ ሲስተሞች ፓወር የሚያስፈልገው ፓወር እንደምትመለከቱት እዚህ ጋር በኪሎ ቮልት አምፒር ያስቀምጠናል። አጠቃላይ ወደ 263 አካባቢ ነው የምጠጋው 264 አካባቢ ነው። እዚህ ጋር ያሉትን በሙሉ አድ አፕ ወይም ሳም አፕ አድርገን በምናይበት ጊዜ ሶ አዲሽናሊ የዚህን 15% ስንጨምር ቶታሊ የምናገኘው ፓወር ማክሲመም ፓወር ነው የሚሆነው። ማክሲመም ፓወር ብዙን ጊዜ ዲዛይናችንን ሰርተን ስንጨርስ የምናስቀምጠው ቢሆንም ዲማንድ ፓወራችን ከማክሲመም ፓወራችን ያንሳል ማለት ነው። ሶ ያ ለምንድን ነው ያስፈልገው? ኢን ዘ ፊቸር ፓወር እዛ መስመር ላይ አዲሽናል ሎድ ላይኖች ሊዘረጉ ይችላሉ። ስለዚህ ምንድነው 15% የዲማንድ ፓወራችንን ፕላስ አድርገን ትራንስፎርመራችንን እናዛለን ማለት ነው። ትራንስፎርመር ያዘዝነው ትራንስፎርመር ለረጅም ጊዜ የምንጠቀመው ስለሆነ የተወሰነ ላይን ስንጨምር የትራንስፎርመር ካፓሲቲ ብዙን ጊዜ ችግር ውስጥ ይወርቃል። ሶ ምንድነው የምናደርገው? ሎድ ላይናችንን ካልኩሌት ስናደርግ 15% ፓወር ዲማንድ ካስቀመጥን በኋላ መጨረሻ ላይ ትራንስፎርመሮችን ዲዛይን እናደርጋለን። እንደን ፋይናሊ እዚህ ጋር የምትመለከቱት ፓወር የዲማንድ ፓወር ፕላስ ፓወር ኢን ዘ ፊውቸር ነው። ሶ ይሄን ሁሉ ጊዜም ኮንሲደር እንድታደርጉላችኋለሁ። ባይ ዘ ዌይ ይሄኛውን ቪዲዮ ዲቴይሉን ለማየት ከፈለጋችሁ ዩቲዩብ ቻናሌን ባዮ ላይ ባስቀመጥኩላችሁ ሊንክ ገፍታችሁ ወደ መጨረሻዎቹ አካባቢ ይሄን ቪዲዮ ኢን ዲቴል ሰርቻለሁኝ ገፍታችሁ መመልከት ትችላላችሁ። እዛ ላይ ያልገባችሁ ዋሬቨር ጥያቄ ካለ ልጠይቁኝ ትችላላችሁ፣ እመልሳለሁ በታማኝነት። በዛውም ዩቲዩብ ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ ቲክታክ አካውንቴንም ፎሎ አድርጉ። እንደዚህ አይነት አካዳሚክ ኮንተንቶች እኛ ሀገር በጣም ሊበረታቱ ይገባል። አውቶካር፣ ኤሌክትሪካል አውቶካር፣ ሜካኒካል ላይ በግልም ሆነ በቲም መሰልጠን የምትፈልጉ ለአጭር ጊዜ ትሬኒንግ ስላዘጋጀን ዲኤም አድርጉልን ወይም ኮንታክት አድርጉን። ቲክታክ አካውንት ላይ ባለው ሊንክ ቴሌግራም ፔጃችንን ጆይን አድርጉ። አብረን እንማማራለን። ስለነበረን ጊዜ አመሰግናለሁ። ጋድ ብሌስ ዩ ሲ ዩ ሱን ባይ ባይ።